ይድረስ ይሄ ቪዲዮ በማኒፑሌሽን ውስጥ ለታሰራችሁ፣ ባልችልም ሊሚቴሽን ውስጥ ለተገደባችሁ፣ ይሄ ቪዲዮ በሊሚቴሽን መንፈስ ውስጥ የታሰራችሁበትን ወጥመድ ሙሉ ለሙሉ የሚበጣጥስ ነው። በቴሎ አፕ ላይ የስፒድ ፋሚሊ አባል ነኝ። ከዚህ በፊት በኢትዮጵያ ውስጥ ከ5 በላይ በሆኑ በኦንላይን እና በኔትወርኪንግ ስራዎች ላይ ከፍተኛ ውጤት ያስመዘገብኩ ኤጀንት ነኝ። ስለዚህ የምነግራችሁ ነገር ሁሉ ምክንያታዊና ሎጂክ ነው። እንደሚታወቀው ቴሎ አፕ ላይ ከ3 ሳምንት በላይ ቆይታ ነበረ። በዚህም ከልፋታችን በላይ ጥሩ ውጤት አስመዝግበናል። ይገርማችኋል፣ አሁን የፍሬያችሁን ውጤት የምታዩበት ጊዜ ነው። አንዳንዶቻችሁ ፍሬያችሁን እያያችሁ ነው። መጀመሪያዎቹ ጊዜያት ላይ ብዙ መሰናክሎች ነበሩብን። ምክንያቱም ብዙ አፕ ላይ እንሰራለን። ከነዛ አፖች ላይ በአንዳንድ ጨለምተኛ ሰዎች ጫና እየደረሰብን ነበር። አንዳንዴም አካውንት እየታገደብን ነበር። እኛ በአንድ ቦታ አንገደብም። ምክንያቱም ያልተገደበ ኃይል አለን፣ ያልተገደበ አቅም አለን። አንድ ኤጀንት 5 አፕ ላይ መስራት ይችላል። ከሱ የሚጠበቀው ማስተዳደር መቻል ብቻ ነው። ምክንያቱም ደግሞ ኢትዮጵያ ውስጥ የማያልቅ የሰው ኃይል አለ፣ የማያልቅ ስራ አለ። እነዛን ማኔጅ አርጎ ማሰራት እስከቻለ ድረስ ከአንድ ከሁለት አይደለም ከ10 ፕላትፎርም ላይ ገንዘብ ቢያገኝ ምንድነው ችግሩ? ስለዚህ አሁንም ሌላ ቦታ ላይ ያላችሁ ኤጀንቶች ልነግራችሁ አንድ የምፈልገው ነገር አለ። የመጀመሪያው ሎጂካል ሁኑ። ሁለተኛ ያልተገደበ የሰው ኃይልና እናንተ ጋር ደግሞ ያልተገደበ ዕውቀትና ችሎታ አለ። ያንን ግን ከላይ ባሉ ራስ ወዳድ በሆኑ ኤጀንቶች ማይንዳችሁ ዋሽ ሆኗል። ማለትም አይምሮአችሁ ማድረግ ከሚችለው በታች ታስራችሁ ተቀምጣችኋል። ለምንድነው ሌላ ቦታ ያሉ ኤጀንቶቻችሁ ሌላ ፕላትፎርም ላይ መሄድ ጥቅም የለውም፣ ዋናው አንድ አፕ ላይ መስራት ነው የሚሏችሁ? የመጀመሪያው እናንተ እዛ እስከሰራችሁ ድረስ የነሱ ገቢ አለ። እናንተ ከዛ ከወጣችሁ ግን በእነሱ ስር እስካልሆናችሁ ድረስ ገቢያቸው አብሶሉትሊ ይቀንሳል። ስለዚህ እናንተ አዲስ አፕ ላይ አይቀማላኝ ብላችሁ ብትጀምሩ የመጀመሪያ ተጎጂ የሚሆኑት እነሱ ናቸው። እነዚህ ሰዎች ግን ዊዝደም ቢኖራቸው፣ ጥበብ ቢኖራቸው ምን ነበር የሚያደርጉት? ቀድመው እንደዚህ አይነት ነገር ተረድተው እናንተን በመጋበዝ እናንተም እነሱም ጥሩና ከብዙ ቦታ ገቢ እንድታገኙ ማድረግ ይችሉ ነበር። ግን ይሃ ዊዝደም የለም፣ ይሃ የተከፈተ አይምሮ የለም። አሁንም ለነግራችሁ የምፈልገው ነገር ምንድነው? እናንተ ጊዜ እስካላችሁ ድረስ ማድረግ ትችላላችሁ፣ ገቢያችሁን ማሳደግ ትችላላችሁ። ስለዚህ አሁንም ጥሪ ያቀርባለሁ፣ ንቁ፣ አቅም አላችሁ። ከ3 እና ከ4 ፕላትፎርም ላይ ገንዘብ ማግኘት ይቻላል። ከናንተ የሚጠበቀው ጊዜ መስጠት፣ ቅቡልነት፣ ፖዚቲቭ ሆኖ ነገሮችን መገምገም ነው። የትኛውም አፕ ላይ ሰርቫይቪንግ እና ዴት ታይም አለው። ሁሉም አፕ ላይ እስከ ዘላለም ይሰራል ማለት አይደለም። የሆነ ጊዜ ላይ ይቀዘቅዛል። ሁሉም በኩል መንገድ ይሄዳል ማለት አይደለም። ስለዚህ አንዱን በአንዱ እያካካሳችሁ ነው መቀጠል ያለባችሁ። ከዚህ በኋላ መሰረታዊ ስለሚባሉ ቴሎ አፕ ላይ ያሉ ግን ሌሎች ፕላትፎርሞች ላይ የሌሉ ቲፖችን ልንገራችሁ። የመጀመሪያው ቴሎ አፕ ላይ አንድ ሆስት አንድ አዲስ ጀማሪ ሲገባ በቀን 87000 ፖይንት በሳምንት ደግሞ $6.7 በትክክል ታክሱን ከጨረሰ ያገኛል። ይሄ ያለምንም ሪኳየርመንት ታስኩን ብቻ ስለሰራ የሚያገኘው ነው። በቪዲዮ መጨረሻ ላይ ሌሎች አፖች ላይ ያሉ ሰዎች የሚጠይቁትና ወደ ሌላ አፕ እንዳትሄዱ የሚያስሩበትን ወጥመድ የሚበጣጥስ አንድ ቃል እነግራችኋለሁ፣ ስለ ጋራንቲ አፑ ስላለው ጋራንቲ። ሁለተኛ የሚገኘው ጥቅም 80% ኤክስቼንጅ። 80% ኤክስቼንጅ ማለት ምንድነው? ሌሎች አፖች ላይ ለአንድ ሰው የ100,000 ጊፍት ብትሰጡት ሰውየው ላይ የሚገባው 70% ሆኖ ነው፣ ማለትም 70,000 ፖይንት ነው የሚገባለት። እዚህኛው ፕላትፎርም ላይ ግን ለአንድ ሰው የ100,000 ጊፍት ብትሰጡት 80% ሆኖ ነው 80,000 ፖይንት ነው የሚገባለት። ምክንያቱም የ10% ማለትም የ10 ፖይንት ልዩነት አለው ማለት ነው። ይሄ ማለት የኤጀንት ኮሚሽን ሬቱም እንደዛ ነው። ለምሳሌ ሌላ አፕ ላይ ሱፐር ብትሆኑና በስራችሁ 100,000 ኤክስቼንጅ ቢደረግ እናንተ ጋር የሚገባው 70,000 ነው። የ70,000 ደግሞ 70,000 ሲባዛ በ20 ሲካፈል ለ100 ተብሎ 20% ሱፐር ብትሆኑ እንኳን ቢወጣላችሁ ከ70% ላይ ነው 20% የሚወጣላችሁ። እዚህ አፕ ላይ ግን ከ80% ላይ ነው 20% የሚወጣላችሁ። በትክክል የኤጀንሲ ስራ ካልኩሌሽንን የምታውቁ ከሆነ በዚያ ትሸወዱ። ሶስተኛው ጥቅም ለራሳችሁ ጊፍት መስጠት ትችላላችሁ፣ በእንደዚህ አይነት ሁኔታ ውስጥም ሆናችሁ ማለት ነው። አራተኛ ጥቅም ኢንቪቴሽን አለው። አንድን ሰው ሲጋብዙ ማበረታቻ ይሰጣችኋል። አምስተኛና ዋናው ነገር እናንተ ሀብላችሁ ኤጀንት ስትሆኑ ኮሚሽን የሚጀምርላችሁ ከ8% ነው። ሌሎች አፖች ላይ አጠቃላይ በሚባል ደረጃ ከ4% ነው የሚጀምረው። እዚህ ላይ ግን ስትገቡ ከ8% ኮሚሽን ይጀምርላችኋል። ሌላው ኬክና አስማታዊ የሚባለው ነገር ሌሎች አፖች ላይ ያልታየ የቢዲ አሰጣጥ። ቢዲ ለምሳሌ ቢ ላይ ከአንድ ሰብ ኤጀንታችሁ ጋር ቢ ላይ ብትደራረሱበት ከዛ ሰው ከአንዱ ሰው ብቻ $50 ይሰጣችኋል። ቢ ላይ ብትደራረሱ ማለት ነው። ለምሳሌ 10 ቢ የደረሱባችሁ ልጆች ካሉ
ከእያንዳንዳቸው 50 ዶላር አጠቃላይ $500 ታገኛላችሁ። ኤ ላይ ብትደራረሱስ $100 ከአንድ ሰብ ኤጀንታችሁ ኤ ላይ ከደረሰባችሁ $100 ታገኛላችሁ። ድጋሚ ሱፐር ላይ ብትደራረሱ ከአንድ ሰብ ኤጀንታችሁ $300 ታገኛላችሁ። ለምሳሌ 5 ሰብ ኤጀንት ቢኖራችሁ ከአምስቱም ላይ $300 በወር $1500 ታገኛላችሁ ማለት ነው። ሌላ ኤስ ፕላስ የሚባል ነገር አለ። ኤስ ፕላስ ማለት ኤስ ከደረሳችሁ በኋላ ከሰብ ኤጀንቶቻችሁ 1% ኮሚሽን ታገኛላችሁ ኬቶቹ ከደረሱባችሁ ማለት ነው። ተጨማሪ ነው ይሄ ነገር በአፖችና በኤጀንሲ ታሪክ አሜዚንግ የሚባል ነው። እነዚህ አፖ ላይ ካሉ ዋና ከሚባሉ ጥቅሞች አንፃር የተወሰኑት ናቸው። አሁን ምን ሀፕን ማድረግ ጀመረ? ሌሎች ፕላትፎርሞች ላይ ያሉ በታክስ፣ በሪዋርድ፣ በኤጀንሲ ኮሚሽን፣ በኤክስቼንጅ ሬት እና በአፕ ፐርፎርማንስ መከራከር ዲፌንድ ማድረግ ሲያቀታቸው ምን ማድረግ ጀመሩ? አፑ ሪስክ አለው፣ አፑ ይዘጋል፣ አፑ ኮፒራይት ጥሰት አለበት፣ አፑ የውሸት ታስክ ነው ምናምን እያሉ ማስወራት ጀመሩ። ይሄ በቀጥታ የመሐይብ ወሬ ነው። የመጀመሪያው የትኛውን ፕላትፎርም ፕሌይ ስቶር ላይ የሚጫነው ወይ ደግሞ የፕሌይ ስቶር ሰርቲፊኬት የሚያገኘው ህጋዊ መሆኑ ሙሉ ለሙሉ ተረጋግጦ ነው። ሁለተኛ የትኛውም አፕ ሲጀመር ሪስኪ ነው። ፖፖን በሉት የትኛውም ትልልቅ የምትሉት እንደዚህ አይነት የጌሚንግ ፕላትፎርም ክሬት ሲደረግ ሪስክ አለው። ሪስኩን ቴክ የማያደርገው ወይ ደግሞ ሪስኩን እየቀረፈ የሚሄደው በሂደት ነው። ሪስኩስ ሊከተው የሚችለው ነገር ምንድነው? ኪሳራ ብቻ ነው። ኪሳራ ሊፈጠር የሚችለው ምንድነው? አንደኛ ሃክ ከተደረገ፣ ሁለተኛ ሰው ከሌለው ማለትም ጌሙን ራን የሚያደርግ ሰው ከሌለ፣ እዛ ላይ ገብቶ የሚሰራ ሰው ከሌለ የመክሰር እድል ያጋጥመዋል። ምክንያቱም ድርጅቱ ብዙ የሚከፍለው የሚያወጣው ወጪ ስላለ ማለት ነው። ከዛ ውጪ ግን ይሄ እንደ ስካሚንግ ዌብሳይቶች የሆነ ሰዓት ተጀምሮ የሆነ ሰዓት እንደ ቀልድ የሚቆም ነገር አይደለም። ሶስተኛ የሚጠይቁት የጅል ጥያቄ ሰርቲፊኬት ወይ ደግሞ ጋራንት ላኩልን። እስኪ የትኛው ፕላትፎርም ነው ለአንድ ተራ ሰብ ኤጀንትና ሆስት ጋራንት የሚልከው? ጋራንቱንማ ለፕሌይ ስቶር ላከ፣ ከዛም አክሰፕት አደረገና መጣው። ሌላው ማወቅ ያለባችሁ ነገር የተራ የመንደር ስራ አይደለም። እሺ በትልልቅ መሐንዲሶች ፕሮግራም ተደርጎ በትልልቅ የሂሳብ ሊቆች በተደራጀ መልኩ ታስቦበት ተጠንቶ የሚሰራ የፕላትፎርም አይነት ነው። ስለዚህ ሎጂካል ሁኑ። እንደዚህ ሲሏችሁ ወስዳችሁ አፑን ጎግል ላይ ቼክ ማድረግ፣ የትኛውንም አፕ ቼክ አድርጉት፣ ተመሳሳይ መልስ ነው የሚሰጣችሁ። ስለዚህ አሁንም ምላችሁ ንቁ፣ ከስራት ውጡ። እነዛ እናንተን ከእንደዚህ አይነት አፕ እንዳትገቡ የሚከለክሏችሁ ሰዎች በውስጥ ገብተው መተው እየሰሩ ነው። እዚህም ፕላትፎርም ላይ ሌላ ፕላትፎርም የምሬ ነው የምላችሁ። እናንተን አንድ ቦታ ገድቧችሁ እነሱ የመሳሰሉት ፕላትፎርሞች ላይ አሉበት። ስለዚህ ሞኛቱኑ ጭንቅላታችሁን አሰሩ። የማድረግ ኃይል አላችሁ፣ የማሳካት አቅም አላችሁ። እናንተ የተገደባችሁ አይደላችሁም። ልክ ለዛ በልጅነቱ ጀምሮ በትንሽዬ ሲባጎ ታስሮ 20 ዓመት ሙሉ በዛው ሲባጎ መበጠስ አቅቶት ሳይሆን መበጠስ አልችልም በሚል የልጅነት አስተሳሰብ ታስሮ እንደቀረው እንደዛ እንደ ትልቁ እንደ ግዙፉ ዝሆን አትሁኑ። የማድረግ ኃይል አላችሁ። ማሳካት ትችላላችሁ። ያልተገደበ የሰው ኃይል አለ። ከጭፍኖች እስር ቤት ውጡ። ኑ ከኛ ጋር የምንችለውን ያክል እናሰራችኋል። የምንችለውን ያክል እናግዛችኋል። አንድ አባባል አለ፣ ኖ ሪስክ ኖ ሃፒነስ። ሪስክ ወስደው የመጡ ልጆች አሁን ጥሩ ቦታ ደርሰዋል። እያንዳንዳችን አሪፍ ኤጀንሲ ሌቭል ላይ ደርሰናል። እኔ ለምሳሌ ፖዚቲቭ ነኝ። አንድ ሰው የሆነ ፕላትፎርም አዲስ መጣ ቢለኝ ይሄን እየሰራው ነው ብዬ የምቆም ሰው አይደለም። ሄጄ ቼክ አደርጋለሁ። ምን አድቫንቴጅ አለው እላለሁ። የተሻለ ነገር ካለው እገባለሁ። ከዛስ በጣም ብዙ ኢትዮጵያ ውስጥ አፕ ማያውቃል። ያንን አፑ ላይ ያለ ሰዎቹ እንዲደርስ ተደራሽ ማድረግ ጀምራለሁ ማለት ነው። ስለዚህ አሁንም ልንገራችሁ ደጋግሜ የማድረግ ኃይል አላችሁ። ማሳካት ትችላላችሁ። ፍሎክ ይባላለው ቴሎ አፕ ላይ ስፒድ የሚባል ትልቅ ፋሚሊ አለኝ። በተለይ ጌመሮች ከመጣችሁ አንዳንድ የጌም አልጎሪዝሞችን በነፃ እናስረዳችኋለን። ተቀላቀሉን በአብሮነት። እዚህም አፕ ላይም ቢሆን ሌሎች አዳዲስ የሚመጡ አፖች ላይም ነባር አፖች ላይም በአንድነት ክንዳችንን ደካሞች ላይ እያሳረፈ በአስተሳሰብ ደካሞች ይሆኑ ለራሳቸውም የሰዎችን ማይንድ ወሽ ያደርጉ እንጋፈጣለን። ይመቻችሁ። እወዳችኋለሁ።